ሰላም ውድ የከፍትፍቱ ቤተሰቦች እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። አብራችሁን ቆዩ። ውቧ ሴት በህፃናት ትምህርት ቤት ውስጥ የምትሰራ ቀላልና ለቀቅ ያለ ህይወት የምትኖር ነበረች። የወደፊቱ የታላቋ ብሪታንያ ንጉስ እርሷን እስከተመለከተበት ቀን ድረስ። እናም ከዚህ ቅጽበት በኋላ ዓለም አይኗን ከዚች ሴት መንቀል አልቻለችም። ዲያና ፍራንሲስ ስፔንሰር እንደ አውሮፓውያን አቆጣጠር ጁላይ 1 1961 ከእንግሊዝ መኳንንት ቤተሰብ በአንዱ የተወለደችው ዲያና የቤተሰቦቿ ከበርቴነት ልጅነቷን የደስታ ጊዜ ለማድረግ ምንም አቅም አልነበረውም። ገና ልጅ ሳለች ወላጆቿ በፍቺ የተለያዩባት ልዕልት ዲያና ቁጥብና ፍርሃት የበዛባት በቀላሉ ስሜቷ የሚጎዳና እንክብካቤን የምትናፍቅ የ6 ዓመት ሕፃን ነበረች። ለቤተሰቦቿ ከአምስቱ ልጆች አራተኛ የሆነችው ልዕልቷ ከውጭ ለሚመለከታት እንደ ዕድለኛ ሴት ትቆጠር የነበረ ቢሆንም ከመጋረጃው ጀርባ ግን ብዙ ስብራቶች የነበሩባት ምስኪን ልጅ ነበረች። ከፍች በኋላ ዲያናና ወንድሞቿ ከአባታቸው ጋር ሲቆዩ እናታቸው ደግሞ ሌላ ጋብቻ በመፈጸም ከእነርሱ ርቃ ሄደች። ይህም በዲያና ላይ የመተውና እምነትን ማጣት የመሰሉ በቀሪ ዘመኗ ሁሉ የተከተሏትን ጠባሳዎች ተወ። ዲያና በተለያዩ ትምህርት ቤቶች የተማረች ሲሆን የላቀ የትምህርት አቀባበል ባይኖራትም እንኳ በደግነቷና በሳቅ ፈጣሪነቷ በብዙዎች መታወቅ ጀምራ ነበር። ምንም እንኳን የራስ መተማመን ችግር የሚፈታተናት ቢሆንም ተፈጥሯዊና ዘመን አመጣሽ ያልሆነ ማራኪነትን ወይም አይንሳቢነትን በሌሎች ሲታይ የሚወደድ የመደነስ ችሎታን ማዳበር ችላ ነበር። በዚህም ባለሪና ወይም ባሌት ዳንሰር መሆን ትመኝ ነበር። ከትምህርት ቆይታዋ በኋላ ወደ ለንደን ያቀናችው ዲያና በመዋለ ሕፃናት ውስጥ በመግባት ለሕፃናት ያላትን ጥልቅ ፍቅርና እንክብካቤ ማሳየት ጀመረች። ታዲያ በዚህ ጊዜ ነበር የ19 ዓመቷ ዲያና ሕይወት ለአንዴና ለመጨረሻ ጊዜ የተቀየረው። ምክንያቱም የእንግሊዝ ንጉሳዊ ቤተሰብ ልጅ ልዑል ቻርለስ እርሷን ተመልክቷልና። እንደ አውሮፓውያን አቆጣጠር በ1981 አይናፋሯ ዲያና ከልዑል ቻርለስ ጋር ጋብቻን በመፈጸም የዓለም ሁሉ አይን ወደማይነቀልበት ንጉሳዊ ቤተሰብ ገባች። ይህን እንደ አውሮፓውያን አቆጣጠር ጁላይ 29 1981 የተከናወነ ጋብቻ በዓለም ዙሪያ ከ750 ሚሊዮን በላይ ሕዝብ እንደተከታተለው ይነገራል። ከዚህ ሁሉ አስደናቂ ትዕይንት ጀርባ ግን የዲያና ዓለም መነዋወጽና መጨላለም ጀምራ ነበር። የጥንዶቹ የትዳር ሕይወት እምነት የጎደለው መሆን፣ የዲያና በንጉሳዊ አኗኗር ወግ መታሰርና ላልተገባ ጭንቀት መዳረግ የልዑል ቻርለስ ካሚላ ፓርከር ፓውልስ ከተባለች ሴት ጋር የጾታዊ ግንኙነት መጀመር ከባድ ሕመም ቢያስከትልባትም ልዕልቷ ግን ከዚህ ሁሉ ችግር በላይ ከፍ ብላ ታየች። ዲያና የንጉሳዊ ቤተሰብን ከቀደመ መገለጫዋ የተሻለ መገለጫ እንዲያገኝ ማድረግ ጀመረች። በዘመኑ ሁሉም ሲሸሹ፣ እርሷ ግን የኤችአይቪ ኤድስ ሕሙማንን ትነካ ታነጋግርም ነበር። እጅግ አደገኛ በሆነውና በአንጎላ በሚገኘው ላንድ ማይንፊልድ በመራመድ በዓለም ትኩረትን እንዲስብ አድርጋለች። ይህ ቦታ የአፓርታይድ ስርዓትን በሚቃወሙ አንጎላውያን የተቀበረ እጅግ ብዙ ፈንጂዎች ያሉበት ብዙ ሰዎች ላይ ከባድ ጉዳትን ያስከተለ አደገኛ ስፍራ ነው። እጅግ የምትወዳቸው ልዑል ዊሊያም እና ልዑል ሄሪ የተሰኙ ሁለቱ ልጆቿ ለዲያና የጥንካሬ ምንጮች የነበሩ ሲሆን ሁለቱንም በነገስታት ወግ እንዲያድጉላት፣ ነገር ግን እውነተኛ ማንነት ወይም ስብዕና እንዲኖራቸው ትፈልግ ነበር። ከዚህም የተነሳ ብዙ ሰዎች በሚያዘወትሩባቸው የመዝናኛ ስፍራዎች፣ መደበኛ ያልሆኑ መመገቢያ ስፍራዎች እንዲሁም ወደ ሆስፒታሎች በመውሰድ ርህራሄንና ደግነትን ታስተምራቸው ነበር። እንደ አውሮፓውያን አቆጣጠር በ1996 የዲያናና ቻርለስ ጋብቻ በፍቺ የተጠናቀቀ ቢሆንም የዲያና ታዋቂነትና ተወዳጅነት እየጨመረ እንጂ እየቀነሰ መምጣት አልቻለም። ከዚህ በኋላ ልዕልቷ እንደ ነገስታት ቤተሰብ አባል ቀርቶ ዓለም ላይ የመረዳዳት ምሳሌ በመሆን የህዝቦች ልዕልት መባል ጀመረች። ከዚህ በኋላ ዲያና አዲስ ግንኙነት ጀምራ ነበር። በጊዜው እጅግ ቅንጡ ህይወት ከነበረው ግብፃዊ ፊልም አዘጋጅ ዶዲ ፋይድ ጋር በነበራቸው ታዋቂነት ምክንያት እርስ በርስ ይተዋወቁ የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ1997 ግን ግንኙነታቸው መጥበቅ ጀመረ። ይህም ዲያና ፍቺ ከፈጸመች ከአጭር ጊዜ በኋላ ነበር። በዚህም መንገድ እንደገና ሰላምን፣ እረፍትንና መዋደድን ለማግኘት እየሞከረች ነበር። አዲሶቹ ጥንዶች እንደ ፓሪስ ባሉ ቦታዎች ሲዝናኑ የሚያሳየውን ምስል አሳዳጅ የካሜራ ሰዎች ወይም ፓፓራዚ ለዓለም ሕዝብ ናኙት። ብዙዎች ይህን ነገር ቢደግፉትም ጉዳዩ ምቾት ያልሰጣቸው እንግሊዛውያንም ቁጥር ቀላል አልነበረም። የመጨረሻዋ ምሽት
አሳዳጅ ፎቶ አንሺዎችን ለማምለጥ በሹፌራቸው አማካኝነት በፍጥነት እየተጓዘች የነበረችው መኪናቸው ፓሪስ በሚገኘው ፖንት ዲአልማ በተሰኘ የዋሻ መንገድ ውስጥ ተጋጨች። በግጭቱም ሹፌሩና ዶዴ የተባለው አዲሱ ጓደኛዋ ወዲያውኑ ሕይወታቸው ሲያልፍ፣ በአሳዛኝ ሁኔታ በዚሁ የመኪና አደጋ ከሰዓታት በኋላ ዲያናም ሕይወቷን አጥታለች። በዚህም ጊዜ ዲያና ገና የ36 ዓመት ሴት ነበረች። የዚችን ተጽዕኖ ፈጣሪ ልዕልት የቀብር ስነ ስርዓት ዓለም ላይ ከ2.5 ቢሊዮን በላይ ሰዎች ተመልክተውታል። የዚያች ቀን የለንደን ጸጥታ ከብዙ ጩኸቶች በላይ አስጨናቂ ነበረች። ዲያና ልዕልት ብቻ አልነበረችም። እርሷ የፍቅር፣ የመጋፈጥ፣ የብርታትና የለውጥ ምሳሌም ነበረች እንጂ። ስለ ልዕልቷ አሟሟት የሚሰሙ አጠራጣሪ ሐሳቦች ለብዙሃኑ የተነገረውና እንዲያውቅ የተፈለገው እንደ አውሮፓውያን አቆጣጠር ኦገስት 31 1997 ከአዲሱ ፍቅረኛዋ ጋር ስትዝናና የቆየችው ልዕልት ዲያና የደረሰባት አደጋ ምክንያት እንዲህ የሚል ነበር። አንደኛ፣ መኪናው በሰዓት ከ120 ኪሎ ሜትር ገደማ በላይ እየፈጠነ ነበር። ሁለተኛ፣ ሄንሪ ፓውል የተሰኘው ሹፌራቸው ጠጥቶና በሚያደነዝዙ መጠጦች ተጽዕኖ ውስጥ ነበር። ሶስተኛ፣ ዲያናና ፍቅረኛዋ የደህንነት ቀበቶ አላሰሩም ነበር የሚልና ኃላፊነት በጎደለው ማሽከርከር ምክንያት የተፈጠረ አደጋ እንደሆነ የሚያስረዳ ነበር። የመጀመሪያው አጠራጣሪ ሐሳብ፣ ንጉሳዊ ቤተሰቡ አስገድሏታል። አንዳንዶች የንጉሳውያኑ ቤተሰቦች የወደፊት የእንግሊዝ ንጉስ የሚሆኑ ልጆችን የወለደችው ዲያና ሙስሊም የሆነውን ዶዲ ፋይድን ማግባቷን ፈጽሞ አልወደዱትም። ንጉሳውያኑ አዲሱን የዲያና ግንኙነት የእነርሱን ስም የማጠልሸት እርምጃ አድርገው ተመልክተውታል። ሁለተኛ፣ ኤም16 እጁ አለበት የሚለው ግምት። የብሪቲሽ ኢንተለጀንስ ኤጀንሲ የተባለው ኤም16 ከዚህ ቀደም በተፈጸመ ግድያ ወንጀል ተመሳሳይ የሆነ የግድያ ዕቅድ እያወጣ እንደነበር የቀድሞ የኤጀንሲ አባል የነበረ ሪቻርድ ቶምሊሰን መናገሩን በጥርጣሬ ያስቀምጣሉ። ሶስተኛ፣ ዓይንን የሚያሳውረው አደገኛ መብራት። በዋሻው መንገድ አቅራቢያ የነበሩ የዓይን ምስክሮች በግምት ከሞተር ብስክሌት የተለቀቀ ነው ብለው የሚያስቡት እጅግ ከባድ ብርሃን ያለው መብራት ዲያናን በያዘችው መኪና ላይ እንዲያርፍ በመደረጉ ሹፌሩ በትክክል ማየት አለመቻሉንና በዋሻው ውስጥ እንዲጋጭ መሆኑን፣ ለዚህም ማሳያ የኤም16 አባል የነበሩት ግለሰብ የተናገሩትን ይጠቅሳሉ። 4 ሆን ተብሎ ፈጣን ሕክምና እንዳታገኝ ተደርጓል። ዲያና አደጋው በደረሰባት ቅጽበት በቦታው የደረሱት በወቅቱ ከእንግሊዝ የአደጋ መከላከል በተለየ ይሰሩ የነበሩት የፈረንሳይ አደጋ መከላከል ዲያናን በፍጥነት ወደ ሆስፒታል ከማድረስ ይልቅ ሆን ብለው በአምቡላንስ ውስጥ እንድትቆይ በማድረግ ሕይወቷ እንዲያልፍ አድርገዋል የሚሉ ናቸው። ልዕልት ዲያና ከመሞቷ በፊት ምን ተናግራ ነበር? እንደ አውሮፓውያን አቆጣጠር በ1995 ለቢቢሲ ቃለ ምልልስ የሰጠችው ዲያና ንግሥት መሆን እንደምትፈልግ፣ ነገር ግን ንግስናዋ በሰዎች ልብ ውስጥ እንጂ በሀገር እንግሊዝ እንዳልሆነ ተናግራ ነበር። ቀጥሎም በ1996 ደብዳቤ ጽፋ ነበር። የደብዳቤውም ይዘት እንዲህ ይላል። አሁን ያለውበት ወቅት የህይወቴ አደገኛው ጊዜ ነው። ባለቤቴ የመኪናዬን ፍሬን በማበላሸትና የመኪና አደጋ እንዲደርስብኝ በማድረግ ከፍተኛ የጭንቅላት ጉዳት እንዲያጋጥመኝ እያሴረብኝ ነው። ይህ የደብዳቤ ማስረጃ መውጣት የዲያናን አሟሟት የሚጠረጥሩ ሐሳቦች ላይ ተጨማሪ ነዳጅን አርከፍክፏል። ውድ የከፍትፍቱ ዩቲዩብ ቻናላችን ተከታታዮች ለዛሬ ብዙ ስላልተነገረላት ልዕልት ዲያና ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን በቀጣይ ሌሎች ቪዲዮዎችን ለመስራት እንዲያበረታን ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቅናችሁ። ሰላም።